የልጅነታችን ድምቀት የዘጠናዎች ትውስታ የቦሊውድ ንጉስ በዛሬ ቪዲዮ የምሰራላችሁ አብዛኞቻችሁ የምትወዱት የልጅነታችሁ ትውስታ የቦሊውድ ንጉስ በአፍቃሪ ፊልም በመስራት የሚታወቀው ስለ ሻሩክ ካን ነው የምሰራላችሁ። ሻሩክ ካን የዛሬ ዝና ላይ ከመድረሱ በፊት አችልም የተባለ ሰው የተናቀ ሰው ነበር። ነገር ግን እነዚህን ትችቶች ወደ ጎን በማድረግ የአሁኑ ዝና ላይ ሊደርስ ችሏል። እንዴት አችልም የተባለ ሰው እንዴት የዓለምን ዝና የዓለምን እውቅና ሊቆጣጠር እንደቻለ ከምን እንደተነሳ የኋላውን ታሪክ መለስ ብዬ አስቃኛችኋለሁ። ከዚህ ታሪክ ላይ ብዙ ነገር ስለምትማሩ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ይመቻችሁ። አመሰግናለሁ መቤቴ። ሰላም ስራ አገኘው እኔ ንጉስ ካህን ወይንም ደግሞ ኤስአርኬ የተባለ የሚጠራው ሻሩክ በፈረንጆቹ አቆጣጠር ኖቬምበር 2 በ1965 ዓ.ም የተወለደም ሲሆን በዓለም አቀፍ ደረጃ እጅግ ታዋቂ የሆነ ህንዳዊ የቦሊውድ አክተርም ነው። በየዕለቱ የብዙዎች ህልም እውን በሚሆኑባት በተጨናነቀችው ኒው ደልሂ ከተማ የተወለደው የቦሊውድ ንጉስ ሻሩክ ካን መካከለኛ ደረጃ ላይ ከሚገኝ ቤተሰብ የተገኘም ሲሆን ከትንሽ አንስቶ ወደ ዓለም አቀፍ እውቅና ያደረገው ጉዞ ካልተለመዱና ለብዙዎች ተስፋ ከሚሆኑ የህይወት ጉዞዎች ውስጥ የሚመደብም ነው። ሻሩክ በጠንካራ የሥራ ባህሉና በማይበገር ጽኑ መንፈሱ ስሙን በማይጠፋ መዝገብ በሚሊዮኖች ልብ ውስጥ ማስቀመጥ የቻለም ሰው ነው። የሻሩክ ካን አባት ሜርታጅ መሐመድ ካህን በህንድ የነጻነት ተሟጋች የሆነና የተለያዩ ቢዝነሶችን ይመራ የነበረ ሰው ሲሆን እናቱ ላቲፍ ፋጢማ ደግሞ የህግና ማህበራዊ ጉዳዮች ሰራተኛም ነበረች። ሻሩክ ያደገው በደልሂ በራጄንድራ ናጋር መንደር ውስጥ ሲሆን ይቦታ አሁን ያለውን ማንነት የቀረጸና እድገቱ ላይ ተጽዕኖን ያደረገ እንደነበር ደጋግሞ ሲነገርም ይሰማል። ከለጋ ዕድሜው ጀምሮ ለድራማ ለጥበብ ስራዎች ፍቅር የነበረው ሻሩክ ካን በሴንት ኮሎምቢያ ትምህርት ቤት ገብቶ የመጀመሪያ ደረጃ ትምህርቱን ሲማር በትምህርት በስፖርትና ከመደበኛ ትምህርት ውጪ በነበሩ እንቅስቃሴዎች ጎበዝ የነበረም ተማሪ ነበር። በተፈጥሮ የተዋጣለት የጥበብ ሰው የነበረው ሻሩክ ምንም እንኳን በወጣትነት እድሜው ትወናን ለመቀላቀል ሲሞክር ተስፋ ሰጪ ያልነበሩ አስተያየቶችን ከባለሙያዎች የደረሱት ቢሆንም እሱ ግን ገና ከልጅነቱ በትምህርት ቤት ውስጥ ከፍተኛ የሚባሉ የቲያትር ሽልማቶችን የሚያገኝ ታዳጊ እንደነበር ይነገራል። በኑሮ ደረጃ መካከለኛ ከሚባል ቤተሰብ የተወለደው ሻሩክ አባቱ ሬስቶራንትን ጨምሮ በርካታ የንግድ ስራዎች የነበሩት ሲሆን ከቤተሰቡ ጋር በአንድ የኪራይ አፓርታማ ውስጥ ይኖሩም ነበር። ሻሩክ በማዕከላዊ ደልሂ በሚገኘው ሴንት ኮሎምቢያ ትምህርት ቤት ውስጥ ሲማርም ቢሆን ከቲያትር በተጨማሪ እንደ ሆኪና እግር ኳስ ባሉ ስፖርቶች ትልልቅ ውጤቶችን የሚያሳይ ተማሪም ነበር። ገና በልጅነቱ ብዙ ነገሮች ውስጥ ገብቶ የሞከረው ሻሩክ ካን በመጀመሪያ በስፖርት ውስጥ ለመቀጠል ፍላጎት የነበረው ሲሆን ነገር ግን በመጀመሪያዎቹ ዓመታት በትከሻው ላይ የደረሰው ጉዳት ስፖርቱን እርም ብሎ ትቶ ሙሉ በሙሉ ፊቱን ወደ ፊልሙ ዓለም እንዲያዞርም አድርጎታል። ወደ ትወና ገብቶ ገና በወጣትነቱ በተለያዩ የመድረክ ተውኔቶች ላይ መጫወት የቻለው ሻሩክ ያደንቃቸውና ይወዳቸው የነበሩ እንደ አሚታብ ባቻን እንደ ሙታዝ ያሉ ትላልቅ የቦሊውድ ተዋናዮችን አስመስሎ በመጫወት አድናቆትን ማትረፍም ችሎ ነበር። ሻሩክ በኢኮኖሚክስ የመጀመሪያ ዲግሪውን ለማግኘት በሃንስራጅ ኮሌጅ ገብቶ መማር ጀምሮ የነበረ ቢሆንም አብዛኛውን ጊዜ ግን በደልሂ የቲያትር አክሽን ቡድን ውስጥ በቲያትር ዳይሬክተር ባሪ ጆን አማካኝነት ትወናን በመማር አሳልፏል። ከሃንስራጅ የትምህርት ቆይታው በኋላ በጃሚያ ሚሊያ ኢስላሚያ ዩኒቨርሲቲ ውስጥ በማስ ኮሙኒኬሽን የማስተሬት ዲግሪ ለመማር ጀምሮ የነበረው ሻሩክ የተወና ስራውን ለመቀጠል በሚል አቋርጦ የወጣም ሲሆን በቦሊውድ የመጀመሪያ የሥራ ዓመታቶች ወቅት በደልሂ ውስጥ የናሽናል ስኩል ኦፍ ድራማ የተባለ የቲያትር ትምህርት ቤት ውስጥ ገብቶ ትምህርቱንም ተከታትሏል። ብዙ ከፍታና ዝቅታ ባለው ህይወት ውስጥ ያለፈው ሻሩክ አባቱ እንደ አውሮፓውያን አቆጣጠር በ1981 በካንሰር በሽታ በሞት የተለዩትም ሲሆን እናቱ ደግሞ አባቱ በሞተ በ10 ዓመቱ በ1991 ህይወታቸው ሊያልፍም ችሏል። እናቱ
በሞት ከተለየችው ከጥቂት ሳምንታት በኋላ ግን ከረጅም ጊዜ የፍቅር አጋሩ ጋውሪ ቺበር ጋር በትዳር የተጣመረም ሲሆን በቦሊውድ ውስጥ የብዙዎችን ቀልብ ይስብ የነበረውና ፈታኝ የነበረው የፍቅር ታሪክ በትዳር መቋጨቱ ለሻሩክ ከእናቱ ሞት በኋላ ተስፋን የሰጠውና የተጽናናበት ነገርም ነበር። ሻሩክ ከባለቤቱ ጋውሪ ጋር የ19 ዓመት ወጣት ሆኖ እሷ ደግሞ ገና የ14 ዓመት ልጅ ሳለች ነበር በአንድ የፓርቲ ድግስ ላይ ተገናኙት። በጊዜው እጅግ ውብ ወጣት የነበረች ሲሆን ሻሩክም ምንም እንኳን እንዳወቃት ቢወዳትና እሷን ለመማረክ ብዙ ሙከራዎችን ቢያደርግም ጋውሪ ግን ከእርሱ ጋር ለመሆን ፍላጎት አልነበራትም። ይሁን እንጂ ከጊዜ በኋላ ጋውሪና ሻሩክ ወደ ፍቅር ሳይገቡ የቅርብ ወዳጆች ሆነው ግንኙነታቸውን እያጠነከሩም ሄዱ። ይሁንና የጋውሪ ወላጆች ልጃቸው ከሻሩክ ጋር መተያየቷን ያልወደዱት ሲሆን በአንድ ወቅት ሊለያዩአቸውም ሞክረው ሁለቱ ጓደኛሞች ለጥቂት ጊዜ ተራርቀው ነበር። ከረጅም ጊዜ መፈላለግና ለዓመታት ከዘለቁ መሰናክሎች በኋላ ግን በመጨረሻም በ1991 ጓደኝነታቸው በፍቅር ከዛም ደግሞ በትዳር ተቋጭቶ በባህላዊ የሂንዱ ስነ ስርዓት ጋብቻን ፈጽመዋል። ለ33 ዓመታት በትዳር ቆይተው 3 ልጆችን ያፈሩት እነዚህ ጥንዶች በቦሊውድ ውስጥ ካሉ ታዋቂ ጥንዶች መካከልም ዋነኞቹ ናቸው። ሻሩክ ቦሊውድን ከመቀላቀሉ በፊት በመጀመሪያው በቴሌቪዥን ድራማዎች ላይ የተወነም ሲሆን የመጀመሪያ የቴሌቪዥን ስራው ደግሞ ፋውጂ የተባለ ተከታታይ ድራማም ነበር። ከዚህ በመቀጠልም በእንግሊዘኛ ቋንቋ የተሰሩ ተከታታይ ድራማዎችን ጨምሮ ሌሎች ብዙ የቴሌቪዥን ስራዎች ላይ የተወነው ሻሩክ ብዙዎች የትወና ስልቱ በወቅቱ ታዋቂ ከነበረው የህንድ የፊልም አክተር ዲሊፕ ኩማር ጋር ይመሳሰላል ይሉት የነበረ ቢሆንም ነገር ግን እሱ በጊዜው ፊልም ለመስራት ብቁ አይደለሁም ብሎ በማሰብ የፊልም ኢንዱስትሪውን ለመቀላቀል አልወሰነም ነበር። ነገር ግን ኤፕሪል 1991 የእናቱን ሞት እጅግ ጎርቶት የነበረው ሻሩክ ካህን ከዚህ ስሜት ለማምለጥና ሐዘኑንም ለመቋቋም በሚል ራሱን በፊልሞች ውስጥ ለመደበቅም ወሰነ። በቦሊውድም የፊልም የሙሉ ጊዜ ሥራ ለመጀመር ከደልሂ ወደ ሙምባይ ተዘዋውሮ ጊዜ ሳያጠፋ 4 ፊልሞችን ለመስራትም ተስማምቶ ተፈራርሟል። የመጀመሪያ ፊልሙ ዳዌና የተባለም ሲሆን በጁን 1992 በተለቀቀው በዚህ ፊልም ላይ ገና በ19 ዓመቱ ሕይወቱ ካለፈው ታዋቂዋ የቦሊውድ አክትረስ ዴቪያ ባርቲ ጋር በመተወን የቦሊውድ ጉዞን ብሎም ጀምሯል። ዳዌና የተባለው ፊልም በቦክስ ኦፊስ የፊልም ሰንጠረዥ ላይ መግባት የቻለ ስኬታማ ፊልም የነበረ ሲሆን ሻሩክም ገና በመጀመሪያው የፊልም ስራው ምርጥ አዲስ ተዋናይ በሚል ዘርፍ የፊልም ፌር አዋርድ ተሸላሚ መሆንም ችሏል። እንደ ኢትዮጵያን አቆጣጠር በ1993 ሻሩክ ካህን ባዚጋርና ዳር የተባሉ ፊልሞች ላይ ክፉ ገጸ ባህሪን ተላብሶ በመጫወት ሁለገብ አርቲስት እንደሆነ ማስመስከር የቻለም ሲሆን በዛዚጋር ፍቅረኛውን የገደለ የበቀል ሰው ሆኖ በህንድ ዋና አክተር ከሚላበሰው የተለመደው ገጸ ባህሪ ወጣ ብሎ ማሳየት የቻለም ሲሆን በዳር በተሰኘው ፊልም ላይ ደግሞ ፍቅረኛውን አብዝቶ የሚወድ አፍቃሪ ሆኖ ተጫውቷል። ዘ ኢንዲያን ኤክስፕረስ የተሰኘው መጽሔት የሻሩክን የትወና ብቃት በማድነቅ የሚሰራባቸውን ፊልሞች ሙሉ በሙሉ የራሱ የሚያደርግ አክተር ነው ብሎ የገለጸውም ሲሆን ካርናቆትና መመስገን ባሻገር ግን በዚሁ ዓመት ሻሩክ ዲፓሳሂ ከተባለች ተዋናይ ጋር በህንድ ያልተለመደ ወጣ ያለ የፊልም ትዕይንትን በመስራቱ ውዝግብንም አስነስቷል። ሻሩክ ከዛ በኋላ እንደዚህ አይነት በህንድ ሲኒማ ውስጥ ያልተለመዱ የፊልም ስራዎች ላይ ከመሳተፍም ተቆጥቧል። በ1998 ቹኩ ቹኩ ታሄ ጨምሮ እጅግ ብዙ ገቢን ያስገኙ በርካታ ፊልሞች ላይ በመተወን ብቃቱን ያስመሰከረው ተዋናይ ሻሩክ ካህን በህንድ ሲኒማ የተለያዩ ገጸ ባህሪያትን ተላብሶ መስራትን የሚደፍር እንደነበር ይነገርለታል። የናሳ ተመራማሪ፣ የሆኪ ጨዋታ አሰልጣኝ እንዲሁም የማይ ኔም ኢዝ ካህን በተሰኘ ፊልም ላይ ደግሞ የመናገር እክል ያለበት ሰው ሆኖ የተወነም ሲሆን ቼናይ ኤክስፕረስ እና ሃፒ ኒው ይር በተሰኘው ፊልሞቹ ላይ ደግሞ የተለየ የኮሜዲ ችሎታውን ማሳየትም ችሎ ነበር። ሁለገቡ ሻሩክ ካህን በአክሽን ፊልሞች ላይም አቅሙን ያሳየ አክተርም ሲሆን በህንድ ታሪክ ትልቅ ገቢን ያስገኙ ፊልሞች ዝርዝር ውስጥ በተካተቱት ፓታንና ጆዋን የተባሉ ፊልሞች ላይ የተወነ ድንቅ አክተር ነው። እንደ አውሮፓውያን አቆጣጠር በ1993 እና በ1998 ባሉ ዓመታት ውስጥ ሻሩክ ካህን በፍቅር ፊልሞች ሆነ በአክሽን ፊልሞች ውስጥ ገጸ ባህሪውን መስሎ ሳይሆን
ሆኖ በመተወን ራሱን ከቦሊውድ ዋና ተዋናዮች ተርታ ማሰለፍ የቻለም ሲሆን በ1994 ዓመተ ምህረት የመጀመሪያ ሽልማቱን መውሰድ የቻለውም በእነዚህ ጊዜያት ነበር። በቦሊውድ ታሪክ ረጅም ከሚባሉት ፊልሞች ውስጥ አንዱ በሆነው ፊልም ውስጥ በመተወን የሁለተኛው ፊልም ፌር ሽልማቱን ማግኘትም ችሎ እንደነበር የሚነገርለት ሻሩክ ከ1999 በኋላ ግን የሻሩክ ካህን የፊልም ጉዞ ብዙ እክሎች የገጠሙትም ሲሆን ከሙያ አጋሩ ጁሂ ቻውላ ጋር በመሆን የመሰረተው ድሪምስ ኢን አንሊሚትድ የተባለው ፕሮጀክት ካምፓኒው በተዘጋበትና እንደ ሄርቲክ ሮሻን ካሉ አዲስ ኢንዱስትሪውን የተቀላቀሉ ስኬታማ አክተሮች ጋር ፉክክሩ ያየለበት ጊዜ ነበር። ቀጥሎ የገጠመው ነገር ግን ከሁሉም ከባድ የነበረውና ከፊልም ዓለሙም እንዲርቅ ያስገደደውም ነገር ነበር። በ2002 ሻክቲ ዘ ፓወር የተሰኘው አክሽን ፊልም ላይ ከባድ እንቅስቃሴ የነበረባቸው ትዕይንቶች ላይ የሚተውንበት ጊዜ የዲስክ መንሸራተት የገጠመውም ሲሆን ይህም ከባድ ህመምን አስከትሎበት የነበረና የቀዶ ጥገናን አድርጎ እስኪያገግም ድረስ ፊልም መስራት እንዲያቆም ያደረገው ክስተትም ነበር። ብዙዎች የሻሩክ ፊልም ጉዞ እዚህ ጋር ያበቃል ብለው ተንብየው የነበረ ቢሆንም ሻሩክ ግን ብዙም ሳይቆይ ዴቪዳና ካልሆናሆ የተሰኙ ፊልሞችን ይዞ ዳግም በመመለስ በቦሊውድ ውስጥ የበላይነቱን ማረጋግጧል። ከዚህ በኋላ ታዲያ ሻሩክ ካህን በሙያው ውስጥ አስደናቂ የሆነ መነቃቃትን አሳይቶ በቦሊውድ የማይተካው ተዋናይ እንደሆነ ያስመሰከረበት ጊዜም ሲሆን ከሙያ አጋሩ ጁሂ ቻውላ ጋር በገጠመው አለመግባባትም የተዘጋ ፕሮዳክሽን ካምፓኒውንም ሬድ ቺሊ ኢንተርቴይንመንት ብሎ እንደ አዲስ በማቋቋም ከ10 ዓመት በላይ በትዳር አብራው የቆየችው ሚስቱ ጋውሪ ካህንን ፕሮዲዩሰር አድርጎ ወደ ካምፓኒው ማመጥቷል። የአዲስ ምዕራፍ ከተጀመረ በኋላ ታዲያ ሻሩክ ካህን ቪር ዛራ የተባለው የዓመቱ ምርጥና ብዙ ገቢን ያስገባ ፊልም ፕሮዲዩስ ማድረግም ችሏል። በትወና ብቻ ያልተገደበው ሻሩክ ካህን ዕውቅ የመድረክ ተጫዋች ሲሆን የተለያዩ ኮንሰርቶችና ላይቭ ትርኢቶች ላይ በመሳተፍም ዓለምን ዞሯል። ይህ የመድረክ ስራው ደግሞ የጀመረው በ1997 በማሌዥያ ውስጥ ሞመንትስ ኢን ታይም በተባለ ኮንሰርት ላይ ሲሳተፍም ነው። እንደ አውሮፓውያን አቆጣጠር በ1998 ከጁሊ ቻውላ ከአክሺ ኩመርና ከቃጅል ጋር በመሆን ኦሰም ፎር ሳም ወርልድ ቱርን በመቀላቀል በዩናይትድ ኪንግደም፣ ካናዳና ዩናይትድ ስቴትስ ውስጥ ትርኢትን ያሳየም ሲሆን በ2002 ደግሞ የመድረክ ስራውን ቀጥሎ እንደ አሚታብ ባቻ፣ አሚር ካህን፣ ፕሪቲ ዚንታና አሽዋሪያ ካሉ ዕውቅ የቦሊውድ እንቁዎች ጋር በመሆን በማንቸስተር ኦልድ ትራፎርድና በለንደን ሃይድ ፓርክ ውስጥ ከ100,000 በላይ ታዳሚዎች በተገኙበት ኮንሰርት አቅርቧል። ሻሩክ ካህን የቦሊውድ ኮከብ ብቻ ሳይሆን በህንድ ካሉ ሀብታምና ታዋቂ ሰዎች ውስጥ አንዱም ሲሆን እንደ አውሮፓውያን አቆጣጠር በ2012 በ2013 እና በ2015 የፎርብስ ኢንዲያ መጽሔት 100 ዝነኛ ሰዎች ዝርዝር ላይ ስሙ ከቀዳሚዎቹ ተርታ ተቀምጦም ነበር። ሻሩክ በለንደን የ20 ሚሊዮን ፓውንድ አፓርትመንትና በዱባይ በፓልም ጁሜራ ደግሞ ቅንጡ ቪላ ቤትን ጨምሮ በርካታ የቅንጦት ንብረቶች ያሉ ሲሆን የዚህ ሰው የተጣራ ሀብት እስከ $780 ሚሊዮን እንደሚደርስም ይነገራል። እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 በህንድ ውስጥ ከፍተኛ ግብር ከፋይ ሆኖም የተመደበ ሲሆን ይህንንም የፋይናንሻል ስኬቱን የበለጠ እንዲሆን ያደረገም ነበር። ብዙ ቅጽል ስሞች ከተለያዩ ስራዎቹ ጋር ተያይዘው የሚሰጡት ሻሩክ ካህን ከቅጽል ስሞቹ አንዱ በሆነው ብራንድ ኤስአርኬ የሚጠራ ሲሆን በማስታወቂያ ላይ ከሚታዩ ዕውቅ ፊቶችም አንዱ ነው። እንደ ፔፕሲ፣ ኖኪያ፣ ሃንዳይ፣ ዲሽ ቲቪና ታግ ሄር ያሉ በርካታ ታዋቂ ብራንዶችን ያስተዋወቀም ሲሆን ይህም ዝናው ከሲኒማ አልፎ መሄዱን የሚያሳይ ነው። ስለሱና ስለ ህይወቱ ብዙ መጽሐፎች የተጻፉለት ሻሩክ ዘ ኢነር ኤንድ አውተር ወርልድ ኦፍ ሻሩክ ካህንና ሊቪንግ ዊዝ ኤ ሱፐርስታር ያሉ ዶክመንተሪ ፊልሞች ደግሞ በህይወቱ ዙሪያ የተሰሩለትም ነው። ሻሩክ ካህን ለንደን ውስጥ በሚገኘው የብዙ የሆሊውድ አርቲስቶችን ጨምሮ ዓለም ላይ አሉ የተባሉ ታዋቂ ሰዎችን ሐውልት ከሰራቸው ሰዎች ጋር መለየት በሚያስቸግር ሁኔታ አስመስሎ በሚሰራው ማዳም ቱሶድ ሙዚየም ሐውልት የተሰራለት ሶስተኛው የህንድ ተዋናይም ሲሆን በሎስ አንጀለስ፣ ሆንግ ኮንግ፣ ኒውዮርክ እና ዋሽንግተን በተጨማሪ ሐውልቶች ተቀምጠውለታል። ሻሩክ ካህን ከሀብቱ ባሻገር በጎ አድራጎትና ማህበራዊ ጉዳዮች ላይ በመሳተፍ
የሚታወቅም ሲሆን ፐልስ ፖሊዮ፣ ብሔራዊ ኤድስ መቆጣጠሪያ ድርጅትና ዩኒሴፍ ያካሄዳቸውን ዘመቻዎች በተለያየ ጊዜያትም ደግፏል። ሻሩክ በህንድ ውስጥ የሜክ ኤ ዊሽ ፋውንዴሽን የቦርድ አባልም ሲሆን እንደ አውሮፓውያን አቆጣጠር በ2011 በዩኔስኮ ለህፃናት ትምህርት ለመስጠት ባደረገው ጥረት ፒራሚድ ኮርማርኒ የተሰኘው ሽልማትም ተቀብሏል። በ2018 የህፃናትና የሴቶች መብትን በማስከበር ረገድ የነበረው አመራር የክርስቲያን ሽልማትን ከዓለም ኢኮኖሚክስ ፎረም ያስገኘለት ሻሩክ በተጨማሪም ከዓለም አቀፍ የወንጀል ተቆጣጣሪው ኢንተርፖል ጋር ተርን ባክ ክራይም የተሰኘው ዘመቻ አምባሳደር ሆኖም አገልግሏል። በተለያዩ ማህበራዊ ጉዳዮች ላይ አስተዋጽኦ ለማድረግ ሁሌም ያለው ተጽዕኖ የሚጠቀመው ሻሩክ በ2019 የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ የማህተመ ጋንዲን 150ኛ የልደት በዓል በማስመልከት ባዘጋጁት ፕሮግራም ላይ ተገኝቶ የነበረም ሲሆን የማህተመ ጋንዲን ሐሳቦች በዓለም አቀፍ ደረጃ ለማስተዋወቅ ባዘጋጁት ትልቅ ዘመቻ ላይ ተሳትፎንም አድርጎ ነበር። በቦሊውድ እጅግ ከሚወደዱ ከሚከበሩ የጥበብ ሰዎች መካከል አንዱ የሆነው ሻሩክ በስሙ እጅግ ብዙ ሽልማቶችን ያገኘ ሰው እንደነበር ይታወቃል። ከ30 በላይ እጩ የሆነባቸው ሽልማቶች ሲኖሩ 14 የፊልም ፌር ሽልማቶችን ደግሞ ማሸነፍ የቻለም ሰው ነው። በተጨማሪም ለስነ ጥበብ ባበረከተው አስተዋጽኦ በታላቅ ክብር በህንድ መንግስት ፓድማ ሽሪ የተባለውን ከፍተኛ ሽልማትም አግኝቷል። ከህንድ አልፎ በዓለም አቀፍ ደረጃ 2 ጊዜ በፈረንሳይ ሽልማቶችን ያገኘው ይህ ሰው ከትወና ሽልማት በተጨማሪ በህንድ ከሚገኙ 5 ታዋቂ ዩኒቨርሲቲዎች 5 የክብር ዶክትሬቶችንም ተቀብሏል።